ሰላም ጤና ይስጥልን ተመልካቾቻችን። ይህ እንግዲህ የምታዩት የዳንጉር ወረዳ ህዝብ የህዳሴ ግድብ መመረቁን አስመልክቶ የድጋፍ ሰልፍ ለማድረግ የወጣበት እጅግ በጣም የሚያምር የህዝብ ሰልፍ ነውና ከዚህ ላይ ከጎኔ ወይዘሮ ኮሬ አልጋለች። ወይዘሮ ኮሬ የዳንጉር ወረዳ የብልጽግና ፓርቲ ኢንስፔክሽን እና ስነ ምግባር መኮንን ኃላፊ ነች እና ወይዘሮ ኮሬ እንግዲህ እንደምታዩ የዳንጉር ወረዳ ህዝብ የህዳሴ ግድብ መመረቁን አስመልክቶ እንዲህ እጅግ በጣም የሚያምር ልዩ የሆነ ህዝባዊ ሰልፍ እያካሄደ ነውና እስኪ ምን ተሰማሽ ለዚህ ቀን በመድረስሽ? እኔ በጣም ደስታ ነው የተሰማኝ። በድምቀት ነው የተከበረ ያለ ያያችሁት ነው። ብሔር ብሔረሰቦች ነው ወጣው። ዳንጉር እንግዲህ እንደ ዳንጉር ብሔር ብሔረሰቦች ያለችበት ወረዳ ነው። እንግዲህ ያው በትርኢት የታየ ነው። በጣም ደስታ ወደር የለውም። በጣም ህዝቡ በጣም ተደስቷል። ቢቻል ሁለት ቀን ራሱ ቢሆን ደስ ይላል። በአንድ ቀን ራሱ የሚጨርስ ደስታ አይደለምና በጣም ደስ ብሎኛል። እኔ በራሴ በጣም ደስ ብሎናል። በጣም ደስ ያለኝ። እሺ በመቀጠል ደግሞ ለዳንጉር ወረዳ ህዝብና እንዲሁም ደግሞ ለኢትዮጵያ ህዝብ የምታስተላልፊው መልእክት ካለሽ እድሉን ልስጥሽ። ለኢትዮጵያ ህዝብና ለዚህ ለቤኒሻንጉል ህዝብ ለጠቅላላ ለኢትዮጵያ ህዝብ ሰላም አንድነታችንን ያው ደስታችን ከዚህ በላይ ደስታ የለምና ለውጭ ባዳዎች እንዳንበገር አንድ ሁነን ሌላ ግድብም አሁን እንደገና እንድናስቀጥል ወደብም አሁን እየተጠየቀን ያለ እሱንም በአንድነት እንድንቀጥል ነው። አሁን አባይ ግድብም ብቻ አይደለም ወደብ ጥያቄም አለን፣ ባህር በር ጥያቄም አለን። እሱን በምን መልኩ ነው የምናሳካ የሚለውን ህዝባችን አንድ ሆኖ ይሄን ማሳካት አለበት ብዬ ነው የማስተላልፈው። እሺ በጣም እናመሰግናለን ወይዘሮ ኮሬ። እንግዲህ ይሄ እጅግ በጣም ልዩ የሆነ ታሪካዊ ቀን ነው። ከጎንሽ በመሆናችንም እኛም እጅግ በጣም ደስ ብሎናል። እናመሰግናለን።